ጉድ ፈላ። ልጅ ሚካኤል ቀይ ምንጣፍ ላይ ጸብ ጀመረ እንዴ? በቁጣ ተሞልቶ ወደ ፕሮሞተሩ ሲጠጋ ነገሩ ሁሉ ከምር መስሎን ነበር። ግን ቆይ ሁላችንም ተሸውደናል። በቅጽበት ልጅ ሚካኤል በሳቅ ፈንድቶ ሰውየውን አቅፎ ሳመው። ለካ ሁሉም ቀልድ ነበር። ለመሆኑ በዚያች ሰከንድ የፕሮሞተሩ ነፍስ የት ደርሳ ይመጣች ይመስላችኋል? እንደዚህ ይባል ነገር እናንተን ተማምኜ ቲክቶክ ከፍቻለሁ እና ያረደርጆች ምን ልላችሁ ፈልጋለሁ። ለባሌ ያሳያችሁ ፍቅርና አክብሮት ለኔ እንድታሳዩ እፈልጋለሁ። በቃ እፈልጋለሁ። ያራድዬ ልጅ እኛን ተማምነሽ ቲክቶክ መክፈት አልነበረብሽም። ምክንያቱም ለካስማጭ ያሳየነውን ፍቅር ላንቺ መድገም አንችልም። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሆኜ፣ አንተን አምኜ ምን ሆኜ። የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። ሰላም ሰላም፣ እሺ ድምጽሽን አሰሚ እያሉኝ ምንም ያው አለሁ ይሄው ቀጤማ እየሰራው አለሁላችሁ። ውዶቼ የሽሮ ሜዳ ልጆቼ ሁሉም ቤተሰቦቼ ሰላም ናችሁ? አለው ዘንድሮ የአርቲስት ሄኖክ ወንድሙ መጨረሻ ይሄ ሆነ እንዴ? ይሄ ጎዳና ዳር ተቀምጦ በከፍተኛ ረሃብ ሲበላ የሚያሳየው ቪዲዮ አነጋጋሪ ሆኗል። ሰይፉ ሾው ላይ ቀርቦ ተቸግሬያለሁ ድረሱልኝ ማለቱ ደግሞ አርቲስቱ ሙሉ በሙሉ ከስሯል የሚለውን ወሬ አባብሶታል። ታዲያ ይሄ አሳዛኝ ቪዲዮ እውነታ ነው ወይስ አዲስ የፊልም ስራ? እናንተስ ምን ይመስላችኋል? ኮሜንት ላይ ንገሩን። አወኩሽና ኩሽ ነው አይደል? ከናንተ ጋር አብሬ ሱር እንደናንተ ነው የምታየው። ከናንተ ብዙ ነገር እንደምሻል ታውቃላችሁ አይደል? ኢትዮ ቴሌኮም ቁብዳም ሉጢ በአሰሱን በገሰሱን ገንዘብ እየተቀበለ ስራውን በአግባቡ የማይሰራ ተቋም ደግሞ አይቻልም። እዚያ ፓኬጅ ታስገዙናላችሁ፣ ፓኬጁ ቶሎ አይሰራም። እኛ አውሮፕላን ስናበራ ስናጠፋ ነው የምንውለው። ለምን ኮኔክሽናችሁን አታስተካክሉም? ከሌላ አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። ውድ የጨዋታ ቻናል ቤተሰቦች እስከ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።